ቤቱ ጠባብ ነው ያስፈራል። ዛሬ ሲደበረ ሲከፋ በዱንያ ላይ ማለት ነው አይዞክ ሚሉ ሰዎች ብዙ አሉ። ሰማምሽና ኬንት ከተወረወርክ በኋላ ማን ነው ስላንተ አስታውሰው ማለት ነው አንተን ማለት ነው ታኒስ ያኒ አንተን እንትንን የሚያረግ አለ እንዴ? የለም። ቤቱ ጠባብ አስፈሪን እኔ በዚህ ዱንያ ላይ በመኖርበት ሰዓት ጣፋጭ የሚባለው የሰው ልጆች ማለት ነው ጨርቅ የሚጥሉላትን ዱንያ የሷን ጥፍጥና ሁለት ነገር ቆረጠብኝ ይላል። አንደኛው ሞትን በማስታወስበት ሰዓት ያ ሁላ ጥፍጥና ነበር። ነገ ሞቼ የሰማይ የምድር በሁለቱ በእነዚህ ውስጥ ያልስላል ያኒ በእነዚህ መካከል ያለው ፈጣሪ በሱ ፊት ቆሜ እያንዳንዱ በዱንያ ላይ ሲሰራ በነበርኩት ነገር እጠየቃለሁ ብዬ አላህ ፊት መቆሜን ሳስታውሰው ዱንያ ማለት ነው ጥፍጥናዋን ረሳለሁ። ይሄ ሁሉም ሰው የሚለው ጉዳይ ነው። ብንመልስም መሆን አትችልም፣ አታረገው። ነቢ ዓለይሂ ሰላቱ ወሰላም حديث إمام الطبراني حديث أنس بن مالك رضي الله عنه إمام الباني رحمة الله عليه حديث حسن بالوتال إن شاء الله النبي عليه الصلاة والسلام من قالوا إن من أمارات الساعة أن يظهر موت الفجعة أو كما قال النبي صلى الله عليه وسلم كقيامة ملكتوش على النبي عليه الصلاة والسلام ቂያማ የተቃረበች በመትመጣበት ሰዓት ለቂያማ መቃረብ ምልክት ከሚሆኑት ነብዩ አለይሂ ሰላቱ ወሰላም ሲናገሩ መውት አይظهر موت الفجعة ድንገተኛ ያልታሰበ ሞት በስቶ መታየት ነው አሉ ነብዩ አለይሂ ሰላቱ ድሮ ሰዎች ታማው ብዙ ነገር ሆነው ነው ከዚህ ዱንያ የሚሰናበቱት። ዛሬ ግን የሰው ልጅ ወጥቶ መመለስ ያቃተው ዘመን ላይ ያለ ድንገት ሞተ በመንልበት ሰዓት መርሳት የለብንም። ድንገት መሞትን ነብዩ አለይሂ ሰላቱ ወሰላም በችለኝነት አላለፉትም። በል የቂያማ ምልክት መሆኑን ምን አርገውልናል? ገልጸውልናል። አላህ ማለት ነው ከድንገተኛ ሞት አላህ ይጠብቅ። ግን የሚያሳዝነው አህዋላችን አይቀየርም። አላህ ከሚቀየሩት አላህ ያድርገን። እخواني ማንኛችንም እዚህ ዱንያ ላይ በመንኖርበት ሰዓት እንግዶች ነን፣ መርሳት የለብንም። እዛም አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ليس أحد إلا هو ضيف على الدنيا وماله عارية فالضيف مرتحل والعارية مردودة ይሉናል። ማንኛውም ሰው አልሆነም በዚህ ዱንያ ላይ በሚኖርበት ሰዓት እንግዳ ያልሆነን እንግዳ እንደሆነ እንጂ አላህ ማለት ነው የሰጠውም ዱንያ ተውሶኝ ካልሆነች እንጂ አሉ ነብዩ አለይሂ ሰላም። እንግዳው ማለት ነው ከመጣበት ሀገር መመለሻው ሰዓት በደረሰበት ሰዓት ይሄዳል። በጊዜው ለመጠቃቀም የፈለገበት የተዋሰውንም ዕቃ ይመልሰዋል አሉ። የኛ አህዋል በዚህ ዱንያ ላይ እንደዚህ አይነት አህዋል ግን ብዙ እንዘናጋለን። ወላሂ ብዙ እንዘናጋለን። የኛ ሩጫ ዛሬ የኛ ፉክክር የኛ ሽቅድድሞሽ የአኺራ ጉዳይ አይደለም ነው እንዴ? እውነት እንነጋገር ይኸዋል። እኔ አንዳንዴ ቁጣ እንዳይመስለም እሺ ስለማለት በተለይ ሐቅ ሽቅድድማችን ዛሬ ምን ላይ ነው? ሁላችንም ስለ ጠባቧ ቤት ማለት ነው ተዘራክተናል። እስቲ ግን አንድ ነገር ልጠይቃችሁ። እንደው አንድ ቀን ቁጭ ብላችሁ ራሳችሁን የጠየቃችሁበት ሰዓት አለ? እቺን ዱንያ ተለይታችሁ የምትወዱት ቤተሰባችሁና የምትወዱት ማለት ነው ኮሚኒቲ ሸኝቷችሁ ወይ ኬንት ማለት ነው ወይ ሰማምሽ አስቀምጧችሁ ሲመጡ ለብቻችሁ ያቺ ጠባብ የሆነች ቤት ላይ የሚያጋጥማችሁን አህዋል
በምን ወጣለው ብላችሁ የጠየቃችሁበት ቀን አለ ራሳችሁ ያቺ ቤት لا أنيس ولا قريب ولا حبيب ولا أم ولا أب كما قال ربنا جل وعلا يوم يفر المرء من أبيه من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه እዚህ መታወት ጀማዓ ዛሬ ማለት ነው ከማከላችን የተለየችውን እህታችን ነገር የሳው በሚሰጠን ሰዓት ከቤቷ አድርሰን ነው የምንመለሰው ሌላ ምንም ልናረግላት አንችል ልናረግላት የምንችለው ዱዓ ብቻ ነው የአኺራ ጉዳይ በችለኝነት ምናው ጉዳይ አይደለም ከማከላችን የሆነ ሰው ሲሞት ብቻ አስተውሰነው ምንተው ጉዳይ አይደለም والله ለዛሽ ቤት መጨነቃለን ወደድንም ጠላንም በእድሜም እንግፋ ወልማሳም ነው ወጣተም አንድ ቀን ብቅ ማለቱ አይቀር እዛ ነው ሐሰን አልበስሪ ረህመቱላሂ ዐለይሂ ከለታት አንድ ቀን ወደ መስጂድ ሲመጡ ከመጡ በኋላ ማለት ነው ወጣትና በእድሜያቸው የገፉ ጎልማሶችና አዛውንቶችን ሰበሰቡና ከዛን ወደ ጥያቄ ገቡ ሐሰን አልበስሪ ረህመቱላሂ ዐለይሂ معشر الشيوخ ماذا يصنع بالزرع إذا طاب إن أنت بأدمياتشي قفاتشو عزاونتوشوي إرشا مالنو هل كتزر عند مالنو إرشا لاي يهونا نقر كتزر رابوهالا تزرتم مالنو فري عفرتو كامار بوهالا من دنو ميدرقو بلو طيقواتشو فقالوا يحصد تزرتم ما طروك وانا أمي الدرقوا متاجتنا يتاجدال إهن سيلو بأدمي بجمرة قطار ولا جنم ما وقع اللبن وداخرا يتقرب ثم انصرف فقال حسن البصري رحمة الله عليه بعزهم توجن كتيقوا بوالا معشر الشباب كم من زرع لم يبلغ ان انت وطاتوچوي تزرتو مالنو كبوتا يالدرس اهل سنت አለ ብዙ ነው አሉ ወጣቶችን ሲመጡ ከዛንም ምን አሉ ብዙ ያኒ ማለነ ይዘራል ከቦታውም ሳይደርስ ማለነ የተለያዩ ችግሮች አጋጥሞት ይጠፋል ወጣት የለ ጎልማሳ የለ ወጣት ያኒ ማለት ነው ልጅ የለም ወሲበት ግን አሁንም ልድገምላችሁ ተዘግናክተ እኛሽ ቅድድማችን ማለት ነው እከሌ ቤት ሰርቷል መስራት እከሌ የሆነ ነገር አርጓል ማረግ ነው እከሌ እንዲሆኗል እንደዚህ መሆን አለው ለኺን ማለት ነው አንድ ቀን እከሌ በኢማን ይበልጠኛል በኢልም ሸሪዓ ይበልጠኛል ወደ አላህ ቤት በመመላለስ አላህን በመገዛት ይበልጠኛል አላህ ወደ አላህ ማለት ነው የሚወደውን ነገር በመስራት ወደ አላህ በመቃረት ይበልጠኛል አላህ ከማይፈልገው ነገር በመከልከል እኔን ይበልጠኛል ብሎ በእንደዚህ አይነት ጉዳይኛ መካከል እሽቅድድም የገባ አለ والله የለም ለዛም ሐሰን አልበስሪ ረህመቱላሂ ዐለይሂ ምን ይላሉ من نافسك في دينك فنافسه ومن نافسك في دنياك فألقيها في نهر بآخرة قداي أنت اللي مش قدادم يمتاسو مش قدادم اللي بلو كانت قا مش قدادم من مالنو يتهازن سو تشقدادم بآخرة ومن نافسك في دنياك نقر قم بدنيا قداي أنت اللي مش قدادم يمتاسو ያለህን ማለና አንስተ ከፊት ወርወር ዛሬ ተናፍሳችን ሽቅድድማችን ዱንያ ነው አይደል والله እቺ 24 ሰዓት ምናጣላት ዱንያ ይሄን ሲሉ ዑለማዎች ብዙ ጊዜ ሰዎች በስተት ምን ወስዶ ነገር አለ ዓሊሞች እንደዚህ ያሉ ቁርአኑ እንደዚህ ያለ ሱና እንደዚህ ያለ እዛ መስጂድ ስንሄድ
ሄደ አበልብሎ ብሎ ደግሞ አትስሩ እያሉ ነው እንደሚልም ሰው አለ። እንደዛ ለማለት አይደለም። ሸሪዓችን ስንፍናን ከሚዋጋ በስራ ከሚያዝ በጉብዝና ከሚያዝ ከሌላ እምነት ማለት ነው ለየት የሚያረገው ትልቅ ቦታ ያለው እምነት ብዙ ነገር በውስጡ ስላቀፈ ነው እንድትሰነፍ እንድትሆን ያዘ። ግን ሸሪዓ ያለ ያለው ለዱንያ ቦታ እንደሰጠው ሁላ ከዛ በላይ የመጪው ዓለም ማለት አስፈሪ ነውና ለዛ ለመጪው ዓለም ከዛ በላይ ስራ ያለ ነው እንጂ እጅህን አጣምራ ቁጭ በልና የሰው እጅ ጠብቅ ይያለ አይደለም። ሸሪዓው በስተት አንወሰድ። ግን ለማለት የተፈለገ ኸዋን ዛሬ ተሽቅድድማችን ምን ላይ እንደሆነ ሁላችንም እናውቀው አይደለም። አላህ ማለት የደረቀው ቀልባችን አላህ ወላሂ ዛሬ ለእህታችን የመጣው ሞት እኛም ጋር ይመጣል። ሲመጣማ እኮ አይደለም ነገ አይደለም ተነጎዳ አይደለም እዚህ ተቀምጠን በተቀመጥንበት ማለት ነው ወደ አኺራ ምን ሄደ ከተቀመጥንበት ስንነሳ የመጨረሻክ ማለት ነው ዛሬን የተባለ ከኛ ውስጥ ሊኖር ይችላል። ጋራንቲ የለንም በዚህ ዱንያ ላይ والله አንድ ቀን እንለቃታለን። መሐመድ አለይሂ ሰላቱ ወሰለም ሰሃቦችም ለቋት እንደሄዱት ግን ያ ቤት በምን እናሳመረው? ቤቱ ጠባብ ነው ያስፈራል። ዛሬ ሲደበረ ሲከፋክ በዱንያ ላይ ማለት ነው አይዞክ ሚሉ ሰዎች ብዙ አሉ። ሰማምሽና ከንት ከተወረወርክ በኋላ ማን ነው ስላንተ አስታውሶ ማለት ነው አንተን ማለት ነው ታኒስ ያኒ አንተን እንትንን የሚያረግ አለ እንዴ? የለም ይኸዋል። ቤቱ ጠባብ አስፈሪ ነው። መሄዳችን አይቀርም። ግን መሄድ አይቀርም። ምን ይዘን እንሄዳለን? በለሁን والله እኔ ለእናንተ አደራ እምላችሁ ሀቂ ይህስ እኔና እናንተ መመክራችሁ ጉዳይ ነው። ግን በለሁን እህታችን ዛሬ ዱንያ ከመልቀቃው በፊት ብዙ እቅዶች አሏት አይደለም? ብዙ ሐሳቦች አሏት። ብዙ ልታሳካቸው የምትፈልገው ማለት ነው ያሰበችው ያቀደችው ብዙ ነገር አለ። ግን ያ ሁላ ከቦታው ከመድረሱ በፊት ነው አላህ ያንቺ እቅድ ሳይሆን ያንቺ ሐሳብ ሳይሆን የኛ ይቀድማል አላህ ያላት። የኛም እንደዛ እኽዋኒ ብልሁን والله ለአኺራችሁ ለዱንያ እንደምንሽቀዳደመው ሁላ ለአኺራም እንሽቀዳደም። በሰላት የበለጠንን በልጠነው ለመገኘት ወደ መስጂድ በመመላለስ ያላህን ማለት ነው ዒባዳን በመስራት የበለጠንን ለመብለጥ መስጂድ ሲገባ በወሬ አይደለም ቁጭ ብሎ ቁርአን በመቅራት አላህን ማለት ነው ከፍ የሚያረግ ሰው ሳይምስናይ እንደዛ ለመሆን ወይንም በልጠን ለመገኘት እኽዋን አህዋላችን ማለት ነው ጥሩ አህዋል አይደለም። አላህ ማለት ነው ሁላችንም አህዋላችን አላህ ይስጣል። አላህ ጥሩዎች ያርግ። አላህ ማለት ነው የረጠበ ቀልብ አላህ ይስጣል። አላህ ስለመጪው ዓለም ከሚጨነቁ ሰዎች አላህ Subhanahu Wa Ta'ala ያድርግ። والله ሞትን ስንብንያኒ ስለሞት ብንጨነቅ ኖሮ ሁሉ ነገር ለዛ ነው ኢብራሂም التيمي رحمة الله عليه الكوفي من ይላሉ شيئان قطع عني لذة الدنيا ذكر الموت والوقوف بين يدي الله እኔ በዚህ ዱንያ ላይ በመኖርበት ሰዓት ጣፋጭ የሚባል የሰው ልጆች ማለት ነው ጨርቅ የሚጥሉላትን ዱንያ የሷን ጥፍጥና ሁለት ነገር ቆረጠብኝ ይላል። አንደኛው ሞትን በማስታወስበት ሰዓት ያ ሁላ ጥፍጥና ነረሷል። ነገሞቼ የሰማይ የምድር በሁለቱ በእነዚህ ውስጥ ያስላል ያኒ በእነዚህ መካከል ያለው ፈጣሪ በሱ ፊት ቆሜ እያንዳንዱ በዱንያ ላይ ሲሰራ በነበርኩት ነገር እጠየቃለሁ ብዬ አላህ ፊት መቆሜን ሳስታውሰው ዱንያ ማለት ነው ጥፍጥናዋን ረሳለሁ። والله اخواني ياتي علينا يوم አንድ ቀን ይመጣል የሰማይ የምድር እኔና እናንተን የፈጠረ አላህ ዘንድ ቆመ ሂሳብ የምንወራረድበት ቀን ዛሬ እንዳሾፍነው ዛሬ ማለት ነው ዒባዳን ችላ እንዳልነው አይደለም።
የሚተሳሰበ ማን ነው? አላህ ጀለ ወዐላ። ምንም አይደበቀው አላህ። ያን ቀን ተዘናግተን ረስተኗል ማለት እንችላለን። አህዋላችን ሌላ አህዋል ነው። አላህ አህላችን ያስተምር። ኻኒ አኽራ ሩቅ አይደለች፣ ሞት ሩቅ አይደለም። እኔ ከተቀመጥኩበት ላንነሳ ይችላል። እናንተ ከተቀመጣችሁበት ላትነሱ ትችላላችሁ። ወደድንም ጠላንም አንድ ቀን መሰናበታችን አይቀርም። ስለዚህ የአኺራ ብሎ ለዛም ነው ዓሊ ብን አቢ ጣሊብ ኩኑ አብናእ አልአኺራ ወላ ተኩኑ አብናእ አዱንያ። የአኺራ ማለት ነው ልጆች ነው፣ የዱንያ ልጆች ግን አትሁኑ። ነቢዩም ዓለይሂ ሰላቱ ወሰላም በዱዓቸው የለመኑት ነገር ቢኖር ወላ ተጅዐል ዱንያ አክበረ ሀሚና፣ አላህ እንቅልፍ ምናጣለት ምንጨነቅለት ሁሉን ነገር ምንሆነለት ማለት ነው ዱንያ አታድርግ። የኛን ትልቁ ፍላጎቱና ምኞታችንን አኺራ አድርግልን ያሉት ነብዩ አለይሂ ሰላቱ ወሰለም። ጀነት አትፈልጉም? ጀነት አትፈልጉም? ማይፈልጋለን አላህ ሁላችንን ይስጠን። እኔ ሀገራችን ያለ እኔ ከሀገር ከወጣሁ በኋላ በምን አይነት አህዋል እንደሞታ አላውቅም። ግን እኔ ባለሁበት ሰዓት በጣም ይጠጣል፣ ሰላት አይሰግድም እና ስሙ ማንሳቱ ስለሚያስፈልግ እና ከዕለታት አንድ ቀን ምን አለ፣ እባክህ አሉት ይሄን አህዋልህን ቀይረው ተወው፣ አላህ እንዲህ ነው ሲሉት፣ እባካችሁ የአላህ ረሕመት አታጥፉ። እኔ ባጣ ማለት ነው ጀነት እንኳን ባያስገባኝ የጀነት መቀርቀሪያ ያረገኛል። የአላህ ረሕመት ዋሲዕ። አዎ ግን የአላህ ረሕመት ዋሲዕ ለሆነ ሁላ አላህ ቅጣትን ብርቱ። ጀነት የሚፈልግ ሰው መሰላቸት አለበት። የቤት ክራይ ለመክፈል ጣጣችንን ለመጨረስ መስራት አለብን፣ መትጋት አለብን አለ። ጀነት ደግሞ ከዛ በላይ ማለት ነው ዋጋ መክፈል አለብን። ስለዚህ አላህ ማለት ነው ወደ አኺራ ሄደችውን እህታችንን አላህ ይቅር ይበላት። ትንሹንም ትልቁንም ወንጀላን አላህ ይቅር ይበላት። አላህ እናታቸውን እህቶቿንም ወንድሞቿንም ቤተሰቦቿንም አላህ ሰብር ይስጣት። ነገ እኛ ሸኝተናት ከእውነተኛው ቤት በምናደርስበት ሰዓት አላህ ማለት ነው ቤቷን ከጠባብ ወደ ሰፊ አላህ ይቀይርላት። አላህ ማለት ነው በዚህ ሰዓት ሰከራት ላይ ያሉ ሙስሊሞችን አላህ ሰከራታቸውን ያግራላቸው። አላህማን በዚህ ሰዓት ሞቶ ወደ ቀብር የገቡ ሙስሊም እህቶን ወንድሞቻችንን ሁላ አላህ የቀብሩን ጥያቄ አላህ ያግራላቸው። አላህ እኛንም ማለት ነው በዲኑ ላይ ኖረን በዲኑ ላይ ከሚሞቱ ሰዎች አላህ ያድርገን። በመጨረሻ ለማለት እንፈልገው በርቱ፣ ለአኺራችሁ ማለት ነው ዛሬውን ሰንቁ። ዛሬ ያልተሰነቀ ነገር ነገ ሊቆጨን ስለሚችል ወደ አኺራ ከሄድን በኋላ መልሰኝ የለም አይደለ እንዴ? ለዛም አላህ ሱብሓነሁ ወተዓላ ሱረቱል ሙእሚኒን ሐታ ኢዛ ጃአ አሐደሁሙል መውት ቃለ ረቢ እርጂዑን፣ ሞት ከመጣባቸው በኋላ ምን ይላሉ ይለናል አላህ ማለት ነው በዱንያ ላይ ሳሾፍ ነበረ፣ ከአኺራ ይበልጥ ለዱንያው ሲጨነቅ ነበረ። አንተ ማትፈልገውን ሳይሆን ማለት ነው አንተ የምትፈልገውን ትቼ አንተ ማትፈልገውን ነገር ስሰራ ነበረ። መልሰኝ፣ እድሉን ስጠኝ። አላህ ምን ይላል? ከላ ኢነሃ ከሊመቱን ሁወ ቃኢሉሃ ወሚን ወራኢሂም በርዘኹን ኢላ የውም ዩብዐሱን። ይሄ ሁሉም ሰው የሚለው ጉዳይ ነው። ተው ይላል አላህ ሱብሓነሁ ወተዓላ። ብንመልስም መሆን አትችልም፣ አታረገውም። ስለዚህ ያ ቀን ከመምጣቱ በፊት ለዛ ቀን የሚመጀንን ዛሬው ነው የምንሰንቀው። አላህ ከሚሰንቁ ሰዎች አላህ ያድርገን። هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين.